ስለ ነብያችን መሐመድ አለይሂ ሰላቱ ወሰላም ማውራት ቀጥለናል። እኔ ምንም አልሰለቸኝም፣ ደስም እያለኝ ነው። እናንተም ደስ እንዳላችሁ እርግጠኛ ነኝ። ያላ ሼር በማድረግ አግዙኝ። ክፍል 11 ላይ ደርሰናል። ቢስሚላህ። ውዱ ነብያችን አለይሂ ሰላቱ ወሰላም ቤታቸው ላይ ትኩረት እንዳላቸው እንደ ማንኛውም ሰው ደግሞ እኛ የሚገጥምን ነገር ቤታቸው ላይ እሳቸውንም እንደሚገጥማቸው ትምህርት እንድንወስድ አንድ የገጠማቸውን ታሪክ ላካፍላችሁ። እንግዲህ ስናስበው ነብያችን ነብይ ከመሆናቸውም ጋር አንድ ጊዜ ከአይሻ ጋር በሆነ ነገር አልተግባቡ፣ ቀለል ያለ አለመግባባት ማለት ነው። ከዛ ለአይሻ ሊያስረዷት ሞክሩ አባብለው፣ ከዛ ከአይሻ ጋር እሺ በኋላ አልረዳ ስትል አይሻ እሺ አስታራቂ ላምጣ መሐላችን ላይ አሉ። አስቡት ባለትዳሮች ቆም ብላችሁ አስተውሎ፣ አይሻ ነብዩ የምድር ምርጥ ሰዎች ቤታቸው ላይ አለመግባባት ይፈጠራል። which is ኖርማል ነገር ነው ማለት ነው። የትም የሚከሰት ነገር ነው ማለት ነው። ወደ ታሪኩ ስመለስ አለመግባባት ላይ ሲደርሱ እሺ አይሻ ሆይ አስታራቂ ልጥራ እንዴ አሉ ነብዩ። አዎ አሉ። እሺ ማንን ልጥራ? ዑመርን ልጥራ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እሱ ኃይለኛ ነው አለች አይሻ። እሺ ዑስማንን ልጥራ? አይ እሱን እኔ አፍራለሁ አለች። እሺ አባትሽን አቡበከርን ልጥራ አለች። አዎ አባቴን ጥሩ፣ አባቴ ሐቀኛ ነው አለች። ነብዩም ፈገግ አሉና እሺ ብለው አቡበከርን እንዲያስታርቋቸው ጠሩ። እሺ አቡበከር ከተሻለ አቡበከር ይምጣ አሉ። በሷ ምርጫ ማለት ነው። ሽማግሌው መጣና አቡበከር ምንድነው ችግራችሁ ብሎ ያኒ እያወሩ ሳለ ንግግሯ መሃል ገና ሲጀምሩ ይኸውልህ ነብያችንን ነው የምትለው፣ ትክክለኛውን ነገር ተናገር፣ እሺ እውነተኛውን ነገር ተናገር ትላለች አይሻ ስትል አባቷ አቡበከር ረዲየላሁ ዐንሁ አንቺ ዝም በይ ነብዩን እውነት ተናገር ትያለሽ እንዴ? ነብዩ ውሸት ተናግሮ ያውቃሉ ብሎ በጥፊ ሊመቷት እንደዚህ ሲሉ ተደብቃ ነብዩ ጀርባ ስር መታ ድብቅ አለች አይሻ ራሷ ማለት ነው። ከዛ ነብዩም ቀስ ብለው ዞር አሉና መጀመሪያም እኮ ነው ይሻልሻለሁ ብዬ ነበር አሉና አቡበከር ሆይ ሂድ በቃ ራሳችን ችግራችንን እንጨርሳለን ብለው እርቅ ወረደ ቤታቸው ላይ ማለት ነው። ከዛ በሌላ ጉዞ አቡበከር ከቤታቸው እንዲያለፍ ሲል በደስታ ፏ ብለው እየተሳሳቁ ሲያይ አቡበከር ምን አለ ይባላል በሌላ አሰር ላይ እናንተ ምንድነው በጥል ጊዜ ነው እንደምትጠሩኝ በደስታያችሁ ጊዜ አትጠሩኝም እንዴ ብሎ አቡበከር ቀልዶ አለፈ ይባላል በሌላ ሪዋያ። ስለዚህ ውዱ ነብያችን ቤታቸውም ላይ ችግር ሲመጣ አፈታቱን ያውቁበታል። ቤታቸው ላይ ችግር መፈጠሩ በራሱ ለኛ ትምህርት ነው። በዚህ ጊዜ ማንኛውም ሙስሊም ቤት ላይ ትዳራችሁ ላይ ህይወታችሁ ላይ ችግር ሲፈጠር አትደናገጡ። አንድ ዳኢ ቤት ከሚስቱ ሲጣላ፣ አንድ ሼክ ቤት ከሚስቱ ሲጣላ የሚከሰት ነገር ነው። ግን ዋና ቁም ነገሩ በጥሩ አህዋልና አላህ በሚወደው መልኩ መፍታታችን ነው፣ ነብያችንን ምሳሌ በማድረግ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።